ሰርተ ብላ ለምን እኔ ሲጂ ቤተሰቦቼን አለው ያለኝን ነገር መርዳት በጣም ነው የምወደው። ተሰርቶ ያለቀው ነገር ራሷ ታበላሽዋል። በጣም ነው የሚከብድ። የማያልፍ ነገር ምንም ነገር የለም። ለቤተሰቦቻቸው ዋጋ የከፈሉ አሉ። ከባለጌ ጋር ከልክ ባለጌ ነው። እናቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ልጄ ከነአን በጣም ነው የምወድሽ የኔ ቀበል። ግን እድሜ ለራባል ቲክቶክ ሲጀመር ወራተኛ አባትየው ቤቱን ካዳት ወርቃ የሞተች ኢትዮጵያ ያለች ብዙ ያልተነገረ ብዙ ስቃዎች ብዙ ፈተናዎች አሉ። አረባሉ በትንሽ በትልቁ ተስፋ አትቁረጡ። ኢትዮጵያ ውስጥ ሲመጡ በደንብ ቆመህ ማሰብ አለብህ። ከዚህ ድርጅት ጎን አብረን መቆም አለብን በሚያስፈልገው ነገር። ሰላም ክቡራትና ክቡራን ውድ የጀጎል ቲዩብ ተከታታዮቻችን እንደምን ከረማችሁ? በተለያዩ ሐሳብና ጉዳዮች ከአረብ ሀገርና እንዲሁም ከደቡብ አፍሪካ የመጡ እህት ወንድሞቻችን እንደዚሁም ታዋቂ ሰዎችንና ታሪክ ያላቸውን ሁሉ በማቅረብ ወደ እናንተ እያደረስን ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመንካት ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የዛሬዋ እንግዳችን ደግሞ አረብ ሀገር የመጣች እህታችን ነች። በሶሻል ሚዲያ ትልቅ ተጽዕኖ ፈጣሪ ነች። ወደ እንግዳችን እንሸጋገር። ስምሽን ከማስተዋወቅ ብንጀምር። ስሜ ናርዶስ እባላለሁ፣ ወይም በቲክቶክ ስሜ ደግሞ ሰርተ ብላ። እንግዲህ እኔ ናርዲ እያልኩ ቀጥላለሁ። ያው ሞድሽ ትልቅ ቦታ መሰጥሽ ማከብርሽ እህቴ ነሽ። ሰርተ ብላ ከሚለው እንጀምራለን። አይ ቲንክ ሳውንዱም ጥሩ ነው። ለምንድን ነው ሰርተ ብላ የሚል የሶሻል ሚዲያ ስምን መጠቀም የፈለግሽው? አው ሰርተ ብላ ያልኩት በነገራችን ላይ በምክንያት ነው እና ወደ አረብ ሀገር እንደመጣው 3 ወር ወይም ኦልሞስት 2 ወር አካባቢ ላይ ገንዘብ ጠየቁኝ ጓደኞቼና የጠየቁኝ ብር ደግሞ በጣም ብዙ ነበርና ያንን ገንዘብ ጠይቀውኝ ብሩን በሳቱ ስላልነበረኝ ስላልሰጣዋቸው በጣም ተቀየሙኝ ማለት ነው። ከአንድም ለሶስት ጓደኞቼና ከዛ ሰርተሽ ቢ ነበር የሚለው ስሙ። ከዛ ሰርተሽ ቢ ከምለው ለምዶ ሰርተ ብላ ማለው ብዬ የዛን ሰዓት ላይ በቃ ሰርተ ብላ አደረኩትና ብዙ ሰዎች እንደውም ተበልተሽ ነው ምንድነው የተበላሹ ነገር አለ ምናምን ይላሉና በጣም ነው የምወደው። በምክንያት ነው ያንን ስም ያወጣሁት። ለዛው ሰርተ ብላ ያልኩት። ግን ወንዶች ላይ ተጽዕኖ አልፈጠረም? የወሰዱብሽ የጠየቁሽ ሴቶች ሆነው ሰርተ ብላ ብለሽ ወደኛ ማዘሩ ነው? ያው እንግዲህ ወደፊት ሊጠይቅም የመጣ ካለ በዛ ስም ምክንያት ላይ ጠይቀኝ ይችላል። በጣም አሪፍ። እንግዲህ ወደ ስደት ህይወትሽ ቀጥታ እንገባለን። ምን ያህል ጊዜ ሆነሽ? መቼ ነበር ወደ ስደት ሄድሽው? ቤሩት 3 ዓመት ሰርቻለሁ። ዱባይ 3 ዓመት፣ በአጠቃላይ 6 ዓመት ማለት ነው። ከዚህ መጀመሪያ ተነስተሽ ለመሄድ ያነሳሳሽ ምንድን ነው? አዎ በፊት የአክስቴ ልጅ እዛ ነበረች እና ያው ለቤተሰቦቿ የምታደርገውን ነገር ሳይ ምናምን ነገር ለምን እኔ ሲጂ ቤተሰቦቼን አልለወጥም ራሴ ስለምን አልለወጥም ብዬ ከሷ ጋር ተነጋገረን። ያው በእርግጥ ቤተሰብ አልፈቀደም ነበረ። ከዛ በኋላ ያው እሷ ፕሮሰስ ጀመረችልኝ፣ ሄድኩ ማለት ነው ቤሩት ላይ ማለት ነው። ስንት ዓመትሽ ነበር ወደዛ ስትሄጂ? አይዞሽም ያው የሴት ልጅ እድሜ ምናምን በሚለው ነገር ለምን እንደፈለግኩት ታውቂያለሽ? ምናልባት እዚህ የነበረሽ ህይወት ካለ ምናምን ያንን ለመጠየቅ እንዲመቸኝ ነው። አዎ አይ ምንም የጀመርኩት ህይወት በዛ ሰዓት አልነበረም ለመናገር ልጅ ነኝና አልመስታለስታበስም እንጃ። ኦኬ 1920 አካባቢ ነው ያዘው። 21 አካባቢ 20 ያ እናንተ 21ን አታልፉም ይታወቃል። ምንም ህይወት አልነበረሽም እዚህ ቀጥታ ስትሄጂ? አልነበረኝም። ምናልባት እንግዲህ ይህንን 3 ዓመት ላይ ነው በደንብ የተዋወቅ ነው። ከአንቺ ጋርም ቲክቶክ ስንከፍት በጣም ብዙ ሰዎችን እየረዳን እየደረስንላቸው እያስተባበርሽም ከቲክቶኩ ባሻገርም እዚህ ኢትዮጵያ ውስጥ ደግሞ የተለያየ በጎ ስራዎች ላይ እየተሳተፍሽ ብዙ ነገሮችን ቤቶች የማደስ እንደዚሁም ደግሞ የተቸገሩትን ማብላት እናንተ ግሩፕ ጋርም ልደት ሲባል የሆነን ሰው ነዲያንን ማብላት እንደ ባህል ቆጥራችሁ ብዙ ሰዎችን እኛም እንድናደርስላችሁ አድርጋችኋልና ምናልባት ወደዚህ ወደ እገዛ ወይም እርዳታ ወደሚለው ነገር ውስጥ የገባሽው ተቸግረሽ ስላለፍሽ ነው ወይስ ደግሞ መነሻሽ ምንድን ነው? ያው ብዙ ጊዜ ያው እኔ እዛም ከመሄድ በፊት እዚህም ያለኝን ነገር መርዳት በጣም ነው የምወደው፣ ደስ ይለኛል። እዛ ደግሞ ስትሆን ብዙዎችን ታያለህ። ችግርና አይተነው እዛ ያለውን ብዙ ጊዜ ስንሰራ ችግር መከራን ስለምታይ እነዛን ሰዎች እንደራስ ነው የምታየውና ያው እንዳልከው ቲክቶክ ላይ እንደዚህ ልደት ስናከብር ያው እንደ ግሩፕ ነው ሰርተ ብላ ሲል ብዙዎች አሉ ከኔ ጋር እና ሁሉም በጣም ደስተኛ ናቸው ያንን ነገር በማድረጋችንና ያው ስማቸውን ገልጬ ስለማልጨርሳቸው ከጎኔ መልካም ሰዎችም ስላሉ
የማዳም ቤት ተቀጥረሽ እየሰራሽ ነበር ሌሎቹን የምታግዥው እያነጠብሽ ስራሽን እየሰራሽ ነው ላይፍ ላይ ቁጭ ብለሽ ብዙዎቹን የምትረጂውና ራስሽ ተቀጥረሽ ማዳም ቤት እየሰራሽ ሌላውን ማገዝ ያለውን ጥሩ ጎንና መጥፎ ጎኑን እስቲ ብትነግሪ። አዎ እኔ ማዳም ቤት ሆኜ እነዛን ነገር ሳደርግ በጣም ብዙ ተጠቅሞበታል። ምክንያቱም ቤይሩት በነበርኩበት ሰዓት ላይ ብዙ ጊዜ ቲክቶክ አልነበረም የዛን ሰዓትና የዛን ሰዓት ምን ነው በነበረ ያልኩበት ቀን አለ። ለምን ከቲክቶክ ላይ እኔ ብዙ ነገር ነው የተጠቀምኩበት። አንደኛ ደግሞ እኔ በማረገው ደግሞ ብዙ እህቶቻችን ደግሞ ከኛ ብዙ ነገር መማር ስለሚችሉና እኔ ያላገኘሁት እድል ስለሆነ እነሱ ደግሞ ይህንን እድል ቢጠቀሙ ለነሱም ትልቅ ነገር ነው ብዬ ነውና ብዙ ጊዜ እኔ ቲክቶክ ላይ ነው ብዙ ሰራ መኪና ሳጥብ ግቢ ስጠርግ ምናምን ነገር ላይቭ ላይ ነው ሁሉም የሚያዩት። ያ ደግሞ ለብዙዎቹ ደግሞ አግዟቸዋል፣ ለብዙዎቹ ጠቅሟቸዋልና ያንን ስራዬን በጣም ነው የምወደው። ብዙዎቹም እህቶቼ አረኛ እኮ እንደዚህ ነበርን አሁን ያ ነገር ጠቅሞናል በጣም የሚደክማቸው እስቲ ለኔ ስራ በጣም ብዙ ነው የምሰራው። የሚያሰሩሽ ማዳሞችሽ ላይቭ ላይ እንደምትገቢ ያውቃሉ ወይስ? አው ሴትዬ በነገራችን ላይ 3 አበሻ ነበር የጠፋባት እዛ ቤት እና ቲክቶክ እንደምትጠቀም ታውቃለች። በጣም ብዙ ጊዜ እንደውም ብላኝ ነበርና በቃ ቲክቶክ እንድትጠቀም ያልፈልግም ብላኝ፣ ግን ቲክቶክ ላይ ብትጠቀምም ስራዬን በስርዓት ነው የምሰራው ምንም ያጎደልኩባት ነገር የለምና ከዛ ከሆነ ሰዓት ጀምሮ እንደውም ምን አለችኝ በቃሽ ግን ስራሽ እንዳይል ያው እየደበራትም ፈቀደችልኝ። ለምን እንድጠፋ ስለማትፈልግ ቤቷንም በስርዓት እየሰራውላት ስለነበረ ያንን ነገር ቤቱ ላይ ምንም ተጽዕኖ ያደረኩት ነገር የለም። ምክንያቱም ስራዬን በስርዓት ነው እየሰራ ያለሁትና እሷም ታየኛለች ቲክቶክ ላይ። እንደውም ቲክቶክ ላይ ራሱ የማዳምና የማዳም ቅመም በሚል የመጀመሪያ ጌም የተጫወትኩት ከሷ ልጅ ጋር ነውና በዚያ አጋጣሚ ካሰረሽ ልጅ ጋር አሸነፍሻት? አሸነፍኳት። ሪከርዱን ሰብሬያለሁና እንደውም በጣም ነበር የተናደደችው። እንዴት ብላ አልጠበቀችም በዛ ልክ። ያው እንግዲህ አረብ ሀገር ላይ እንደ እድልሽ ነው የምታገኝበት ቤት። አንዳንዱ በጣም መልካም ማዳሞች አሉ፣ በጣም ሩህሩህ የሆኑ አንዳንዱ ደግሞ በጣም ትንሽ። እንዴት ነው የማዳሞችሽ ባህሪ ያንቺ? ምክንያቱም አንቺን ሳቅሽ በሆኑ ነገሮች ለህኛ ነሽና እንዴት ነው ተግባብታችሁ የኖራችሁበትን ጊዜ እስቲ ያስታውሽን። አዎ የመጀመሪያ ጊዜ ከልጇ ጋር ራሱ መግባባት አቅቶን ነበር። እንደውም የተማታንበት ቀን አለ እኔና ልጅቷ። ምክንያቱም የሆነ አንደኛ በጣም እየጮሁ ነው የሚያወሩ፣ ሲቀጥል ደግሞ እኔም እንዳልከኝ በጣም እልህኛ ነኝና ስሬን እየሰራው ተሰርቶ ያለቀውን ነገር ራሷ ታበላሸዋለች እና አልተሰራም ብላ ድርቅ ትልባለች ማለት ነውና በዛ የተነሳ ከሆነ ሰዓት ጀምሮ ግን ያው ምንድነው እሷም ባህሪን ስታቀው የሆነ ትቶ ማለፍ የሚባል ነገር አለ። እኔም ደግሞ ነገ የተሻለ ብርሃን ስላለኝ ስለሚያልፍ ብዬ ዋጣ አድርጌው ችግሮቹን በችግር እያቸው ነው ብዙ ነገሮችን ያለፍኩትና ቀላል አይደለም። ከማታቀው ቋንቋ ከማታቀው ዜጋ ጋር የማታቀውን ቋንቋ በዛው ላይ ደግሞ ጭፈታቸው ምናምን ስራው ሲደመርብህ በጣም ነው የሚከብደው። ምናልባት እንግዲህ ብዙ ህይወቶች ያልፋሉ እዛ። በነገራችን ላይ የኛም ልጆች ሲሄዱ ትዕግስተኛ መሆንና ያለውን ነገር የተሰደድንበትን ነገር ማወቁ አንድ ነገር ነው። ብዙ ህይወት ያጠፉ ሰዎች አሉ በዚህ አጋጣሚ በእልህ ተገፋፍተው ምናምን። አሁንም አይ ቲንክ በሳውዲ ወደ 6 ሰዎች እየጠበቁ ነው ሞት ፍርዶችን አሰሪዎቻቸው ጋር ተጣልተው ህይወት በማጥፋት ምናምንና እንደው ለሚሄዱትም እዛም ላሉት ምን ሰጀስት ታደርጊያለሽ? በዚህ መልኩ ያው አስተዳደጋችንን ስለሚለያይ ለኛ የሆንበትን ነገር ስደት ላይ ስንሆን እንዴት ነው ራሳችንን መቆጣጠር ያለብን? አው በርግጥ ይከብዳል። የምንሰራው ሰዓት ራሱ በጣም ሰፊ ሰዓት ነው የምንሰራው። ግን እንደዛም ሆኖ ምስጋና የሚባል ነገር እነሱ ጋር የለም። ግን የነገን ብርሃን ነው ማየት ያለብክ። ምንም ነገር እንኳን ቢመጣብህ ለመታገስ ትግስትን፣ አረብ ሀገር ትግስትን ብዙ ነገር ነው የሚያስተምርና ታግሶ ማለፍ ይሁን አይተህ እንዳላየ ማለፍ። ከነሱ ጋር ልክ ከተጋባህ ያው ብዙ ነገሮች ነው የሚበላሸው። ግን አንድ ነገር ሲፈጠር ሁላችንም በምንሰራበት ቤት እናውቀዋለን ያለውን ጩኸታቸውን፣ ያለውን ንግግራቸውን፣ ልጆቻቸው ምን እንደሚያረጉ ሁሉም ነገር የምናውቀው ነው። ግን የነገ ብርሃናቸውን ካዩ የማያልፍ ነገር ምንም ነገር የለም። ስለዚህ ባላቸው ነገር ላይ ነገን ማየት ነው የምለው እኔ፣ መታገስ። እሺ ናርዲ፣ ወደ ዱባይ እንመለስና እንግዲህ ዱባይ ላይ 3 ዓመት ቆይተሻል። ስራ አጡም የሚወጣበትና ረናዌይ የሚሆንባቸው ሂደቶች አሉ። በመጀመሪያ ደረጃ አንድ ሰው ቤት ቁጭ ብሎ መስራትና ኮንትራቱን በአግባቡ መስራትና
ጠፍቶ መስራት ልዩነቱ ምንድነው እስቲ? አዎ እኔም ስላየሁት ማዳም ቤትም ውጭ ላይ ያለውን ነገር ስላየሁት ብዙ ጊዜ ውጭ ላይ ሲሰሩ ያው እንደምታይ ቲክቶክ ላይ ሲያውን ለብሰን ዘንጠ ምናምን ሲያው በቃ የሆነ የተደላደለ ነገር ነው የሚመስላቸው። እንደዛ አይደለም። እኔ እንደውም በዚሁ አጋጣሚ ማስተላለፈው እንደው እዛው ማዳም ቤት እንዲሰሩ ነው የምመክረው። ውጭ ላይ ለምሳሌ ማዳም ቤት 1200 ከሆነ ደሞዝ ውጭ ላይ ወይ 2000 ወይ 2500 ሊሆን ይችላል። ቤት ኪራይ ሲታሰብ ታክሲ ሲታሰብ ያ 1200 ብር አትይዘው። ነፃነት ሊኖርህ ይችላል፣ ግን ምንድነው ነፃነት ብቻ አይደለም። እኛ ነፃነት አተን አይደለም ከሀገራችን የወጣ ነው፣ ገንዘብ ስለሚያስፈልገን ነውና ውጭ ላይ በጣም ከባድ ነው። ተስፍሽ ቤት ኪራይ አለ፣ የምግብ አለ፣ ምናምን በጣም ብዙ ወጪዎች አሉና እዛው ማዳም ቤት ሆነው ቢሰሩ የሰው ምክር ባይሰሙ። ብዙ ጊዜ አሁን እኛ ማዳም ቤት ሆነን ውጭ ላይ ያሉትን የነሱ ምክር ስለምንሰማ ነው። ብዙ ጊዜ ኑ ጥፉ፣ ስራ አለ፣ ቆንጆ ስራ፣ በጥሩ ደሞዝ ትቀጠራላችሁ ምናምን ነገር ይሉናል። ከወጣ በኋላ ግን ሌላ ነው ላይፍ። ወይም ደግሞ የሆነ ሙያ ያላቸው ፀጉር ቤት ከሆነ የሆነ ብቻ ሙያ ያላቸው ከሆነ እዛው ማዳም ቤት ሆነው ስራ ፈልገው እርግጠኛ ስራውን ሲያገኙት ቢወጡ እሱን እንደግፋለን። አንዳንዱ በቃ የተሻለ ነገር ስላገኘ ጓደኛው ምናምን ሲደውለት ወይም ደግሞ ደላላ ወይም ደግሞ ፍቅረኛ ብሎ የያዘው ሰው ነይ ሲላት ብር ብላ ምትሄዳለች። አንዳንዱ ደግሞ እዛ የሚሰራበት ቤት መከራቸውን አይተው ደግሞ ስልክ አላነሳ ብሏቸው ኤጀንሲዎች ወር ደግሞ ደላሎቹ አድበሽ ስሪ በሚለው ሂደት ውስጥ ከመሞት ይሻለናል ብለው ወጥተው የሚጠፉ እህቶች አሉና ፎከስ አድርገን ማውራት የምንፈልገው ዝም ብለው የተሻለ ብር አገኛለሁ ብለው የሚወጡት ላይ ነው አሁን ፎከስ የምናደርገው። አንዳንድ ኢጃዛ ቤቶች አሉ ቤታቸውን የቤት ኪራይ እንዲስተካከልላቸው እነሱን በቃ እኔ ስራ አስገባሻለሁ ነይ ውጪ የሚሉ አሉ። ከወጣ በኋላ ግን እስቲ ስራ ካልሰራህ እኮ 3 ወር ብትቀመጥ ስራ ስገባ ይታሰብሃል። የምግብ የምናም ሁሉም ወጪ ታስቦ እዛ ስራ ስገባ ያንን ገንዘብ ትከፍላለህ። ያቺ ልጅ በቃ ምንም ሳሰራ ኪሳራ ሆነሽ ማለት ነው። ስለዚህ አትውጡ ባይነኝ እኔ አልመክርም። በግል ቢዝነስ ከፍተው የሚሰሩ አሉ ጠንካራ ሰዎች። እንደዚሁም ደግሞ በተለያየ ደግሞ አሳዛኝ ህይወት ውስጥ ያሉ እህቶች አሉ። ሰፈር አሉ ዱባይ ላይ አበሾች የሚገኙበት ለንግድም ሲሄዱ በሌላ ነገር ላይም የተሰማሩ እህቶች አሉ። ያው እነዚህ ነገሮች ከታዘብሻቸው ብትነግሪኝ። አዎ ውጭ ላይ ስትሆን ብዙ ነገሮች አሉ። ከአሁን በፊት እንድሪስ የሚባል ልጅ አለ ከመንገድ ላይ ያነሳ ነውና አሁን ለምሳሌ እሱ በጣም ጎበዝ ጀንትል ተማሪ ነበረ ነውና እዛ መጥቶ ጎዳና ላይ ነበረ በዛን ሰዓት ላይ ተኝቶ ልጁ በጣም ነበር የሚያሳዝነው። ምግብ ከመራቡ የተነሳ ከስቶ እንደውም ላይቭ ላይ ቲክቶክ ላይቭ ላይ አምጥቸው እነሳሪ ጋር ያው እንዲረዱት አድርገን ነበር። አገሩ ገብቶ ግን እግዚአብሔር ይመስገን አሁን በጣም ሰላም ነው። እንደዛውም ደግሞ ሌሎችም አሉ እኛ የላክናቸው በካንሰር የተያዙ ከአንድም 2-3 እኔ እንኳን የላኳቸው አሉ። ህይወታቸው ያለፈ እዚህ ሲገቡ 8 ዓመት 9 ዓመት ነው የሰሩት። ምንም ግን ገንዘብ የላቸውም። ያው በካንሰር ህመም ደግሞ እነሱ ህይወታቸው ያለፋሉና በጣም ብዙ የሚያሳዝን ህይወት ነው ያየሁት። እኔ በተለይ ዱባይ ላይ ብዙ ልጆች አሉ። በየሆስፒታሉ ብትሄድ ብዙ ኢትዮጵያኖች የሚጠይቃቸው የሌለ ቤተሰብ የማያውቃቸው ቤተሰብ ጋር ምንም አይነት ነገር ተደራሽነት የሌላቸው ምንም የማያውቁም አሉና እነሱን ስታይ በጣም ከባድ ነው የአረብ ሀገር ህይወት። ያው እንግዲህ ዱባይ ሰርቶ ለመለወጥም ጥሩ ነው ካወቅሽበት። እንደዚሁም ደግሞ ማይሆን ነገር ውስጥ ደግሞ ለመግባት በጣም ቅርብ ነው ከሌሎች የአረብ ሀገራቶች ላይ። የዘመነም አብዛኛውም ሰው ደግሞ ለትሪፕ ለመዝናናት ስለሚመጣ ስለ ኢጃዛ ቤት እስቲ ጠቅለል ያለ ነገር ንገሪንን። ተመልካቾቻችን ምን እንደሆነም ለማያውቁት ሰዎች ትንሽ ብትገልጽልኝ። አዎ ያው እኔ በርግጥ ጓደኞቼ ጋርም አለ ኢጃዛ ቤቶች ብዙም መልካምም አለ መጥፎም ሰው አለ። አንዳንዱ ለጥቅሙ ብሎ የሰውን ህይወት የሚያበላሽ ኢጃዛ ቤት አለ። ምክንያቱም ጥሩ ስራ እየሰራች የነበረችዋን አስወጥተው ያው የቤት ኪራይ ለማሟላት ስለሚፈልጉ ይመክሯቸው ያስወጣቸውና ስራ ሲያጡ እነዛ ሰዎች የተለያየ ሱስ ውስጥ የገቡ ሰዎች አሉ። የማይፈልጉት ውስጥ በአጋጣሚ የገቡ ሰዎች አሉ እና እንደዚህም አሉ። አንዳንድ ደግሞ መልካም ሰዎች አሉ። እኔ በስሬ እንኳን እዚሁ ላይቭ ላይ መታ ልጅቷ ችግር ውስጥ ሆና ምንም ነገር ሳታስከፍል ከ2 ወር በላይ ምናምን ያስቀምጡም አሉና መልካም አሉ መጥፎም አሉ። ግን ያው እኔ ኢጃዛ ቤት ሲባል ሁሉንም መውቀስ አልፈልግም። በነገራችን ላይ እነሱን ለመውቀስ ብቻ አይደለም። ያው የኛ አላማ
ችግሩን እያሳዩ ለዛ ችግሩ መፍትሄ መሆን ነው። በጣም የሚገርሙ ልጆች አሉ፣ ብዙ መስዋዕትነት የሚከፍሉ መውደቂያ ያጡትንም እኔ ጋር ትሆናለች ብለው የሚያስቀምጡልን ሰዎች አሉ። ኢጃዛ ቤቶች የምንሰማቸው አንዳንድ ታሪኮች አሉ። እዛው ፍቅር ጀምረው ለረፍት መጥተው የማይሆን ነገር ውስጥ ገብተው ኢቭን ኖርማሊ ስለሚያደርጉት ነገር ኃላፊነት ካለመውሰድ የተነሳ ያልተፈለገ እርግዝና በብዛት አለ። ኖርማሊ አንድ ልጅ 2 ሰዎችን ነው 3 ሰዎችን በአንድ ያስረገዘ ሰው ላይ መጥቶ ነበርና እነዚህ አይነት ሲቹዌሽኖቹ እንደው ብዙ ጊዜ ቤት ተቀምጠው ሲወጡ ያለው ፍላጎት ነው ወይስ የመሸወድ ጉዳይ ነው እንደዚህ እህቶቻችን ችግር ላይ የሚወድቁት? በመሸወድም አይደለም ማለት ሁሉም ብዙ ሰው አለ እኮ በጣም ጠንካራ ሴት በእንደዚህ አይነት ነገር ሳይሸወዱ ብዙ መስዋዕት የከፈሉ ለሀገራቸው ለቤተሰቦቻቸው ዋጋ የከፈሉ አሉ። ግን ምንድነው ያው ሰው ምኑን ይመስላል አዋዋሉ ነው እንግዲህ እንደሚውሉበት መስመር ነው። ከባለጌ ጋር ከልክ ባለጌ ነህ፣ ከመልካም ሰው ጋር ስትውል ደግሞ መልካም ነው የምትሆነው። ማንኛችንም ከዚህ ሀገር ከሀገራችን ስንሄድ አላማ አለን። እዚህ ጋር እኔ ወደ ዱባይ ስሄድ የራሴ የሆነ አላማ አለኝ። ምንድነው ፈልጌ የሄድኩት ገንዘብና ገንዘብ ብቻ ነው። ገብቷል? ይሄ ሌላውን ነገር ትቼ ነው ሁሉንም ነገር። ስለዚህ አላማን መርሳት ነው የሚለው። በአጋጣሚ ሊከሰት ይችላል። ሴት ልጅ ነኝ ልፈርድ አልችልም። በጣም በጥሩ ፍቅር ውስጥ ሆነው ህይወት የመሰረቱ አሉ። በጣም አርያ የሚሆኑ ልጆች ስደት ላይ ተገናኝተው አብዛኛውን ጊዜ ግን ችግር ደርሶባቸው ከተጣሉ በኋላ እዚህ ሲጣሉ ደግሞ ክዶኛል ብሬን ሰጥቸው ተቀበሉልኝ ያሉ ብዙ ሰዎች ወደኛ ይመጣሉ። ያው ብዙ ጊዜ እኛ አረብ ሀገር ያለ ልጆች ሰው በጣም እናምናለን። ያው አፈቀርኩሽ ያለኝ ሁላ እውነት አፍቅሮኝ አይደለም። እዛ ሀገር እኔ ያየሁት ያስተዋልኩት ነገር ምንድነው ቤት ኪራይ ስትከራይ ለአንድ ሰው ከባድ ነው። ስለዚህ ያ ሰው ምን ይፈልጋል? ሼሪንግ ይፈልጋል። እንደዛም እኮ አሉ እኮ አንዳንድ ፍቅረኛሞች ሆነው ሼሪንግ ከፍሎ የሚኖሩ ሰዎች አሉ። አሁን አንድ እህታችን ነበረች ወልዳ ብዙ ደም ፈሷት እሷ ህይወቷ አለፈ፣ ልጇ ግን ተርፋ ነበረ እና እንደ አጋጣሚ ባለቤቷ ከ6 ወር በፊት ተይዞ ዲፖርት ተደርጎ ነበር። ደም ፈሷት የሞተው ሰፈር ውስጥ ባልሆነ መንገድ እየወለደች ስለነበረ ነው። ሆስፒታል እንዳትሄድ ረናዌይ ነች። እዛ ቤት ውስጥ የነበሩት ሰዎች ደግሞ ሁሉም እነሱም ረናዌይ ስለሆኑ በቃ ፖሊስ ጋር ደውለው እነሱ ጠፍተው ዳር ቆመው ነበር ሲያዩ የነበረው ቤት ውስጥ ማንም ሳይኖር ማለት ነው። ሰሞኑን ሚዲያ ላይ ደግሞ የምናያቸው አሉ። አርግዘውም እንዴት ከአሰሬ እንዳረገዝኩኝ ዩቲዩብ ላይ ተመልከቱ የሚል ደግሞ አንድ የሚያዝናና ቪዲዮ አይቼ ነበር። እዛ አረብ ሀገር ላይ ሆና ቪዲዮ የሰራች ልጅ ማለት ነው። እንደዚሁም ደግሞ ዛሬ ጠዋት አንድ እህታችን በቃ አርግዣለሁ 6 ወር ሆኖኛል፣ ግን ይሄ ልጅ አረብ ነው ምለው ሀበሻ ነው ምለው እስኪ አስተያየት ስጡ የሚል ነገር ቪዲዮ ዛሬ አይቼ ነበርና እንደው እንደዚህ አይነት ነገሮች ሲያጋጥሙ ያለማወቅ ነው ወይስ ደግሞ በምን አይነት መልኩ ተረድተውት ነው እንደዚህ አይነት ሪስክ ላይ የሚወድቁት? ያው አሁን እንዳልከው አንዳንዶቹ ያው እንደ ቀልድ አሁን ነገ ህይወት አለኝ የሚል ሰው እንደዛ አያደርግም። እውነት ለመናገር ብዙ ጊዜ እንዳልከው የሚደፈሩ አሉ፣ ባሰሪያቸው የሚደፈሩ አሉ። አውቀው የሚያደርጉት እንግዲህ ያው ራሳቸው ህሊናቸውን ይወቀሳቸው። እኔ ሴት ሆኜ እነሱ ላይ ምንም እጄ መጠቆም አልፈልግም። ምክንያቱም ነገ ህይወት አለ አይደል? የነገን ህይወቴን ነው የማየው። እንዳልከው አሁን አበሻ ልበለው አረብ የእሷ ህይወት አሁን ለልጇ የምታስቀምጥለትን ነገር ነው ማየት ያለብህ፣ ምን ያህል በኋላ ተጽዕኖ እንደሚፈጥርበት እና አንዳንድ ጊዜ የምናወራውን ለይተን ብናውቅ። ጀግና እናቶች እናወራ። መቼም ብዙ እናቶች አሉ አረብ ሀገር ላይ ሆነው ልጆቻቸውን በሚገርም ሁኔታ የሚያሳድጉ እናቶች አሉ። ከዛ መሀል አንቺም አንዷ ነሽና እስኪ ስለ ልጅሽ እናውራና በምን አይነት ጥንካሬ ውስጥ ነው እያሳደግሻት ያለው? አዎ ልጄ አሁን 5 ዓመት ሆኗታል። በነገራችን ለልደቷ ነው የመጣሁትና እናቴ ናትም ልጄን እያሳደገችልኝ ያለችው። በዚሁ አጋጣሚ እናቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ልጄን ከኔ በላይ ሆና ነው እያሳደገቻት ያለችውና ለኔ ልጅ እሷ ናት ዋጋ የከፈለችውና እድሜ ጤና ይስጣት። በዚሁም አጋጣሚ ያው ወልጄ በመሄድ በነገርሽ ተስፋዬ በጣም ደስ ያለኝ ለምን ትንሽ ሆና ትቻት ሄጂ ያው ትልቅ ሰው ሆና በጣም ነው ለኔ የምታስብልኝና እናትነት ከባድ ነው። ያው ሴትነትን ፈተና ነው። ግን ወልጄ በመሄድ ደግሞ ያው በጣም ተርፋማ ሆኛለሁ፣ ውጤታማ ሆኛለሁ። እግዚአብሔር ይመስገን። በሙሉ በቃ እኔ ደስተኛ ነኝ።
ደስተኛ ህይወት እንድትኖር የሚያደርገሽ አንዳንዴ የምትኖሪለት ሰው መኖሩ በራሱ የመኖር ጉጉትሽን ከፍ ያደርገዋል። ለዚህ ደግሞ አሁን ብዙ ልጆች ወልደው እህቶቻችን የሚያስጠጉበት ያጡ እህቶች አሉ። ጓደኞቻቸው ጋር ቤተሰብ ጋርም አድርገው መከራ ውስጥ ያሉ በቃ ብር ካላክሽ አናገናኛችሁም የሚሉ ቤተሰቦችም እኛ ጋር ይደርሳሉ። የእንቺ ማዘር ደግሞ ወይም እናትሽ በሚገርም ሁኔታ ካንቺ በላይ አድርጋ እያሳደገች ነው። ስደት ላይ ሆነሽ ድምጿን ስትሰሚ ምንድነው ፊልም ታደርጊው? የመጀመሪያ ጊዜ እሷን ትቼ ሲሄድ ለኔም ለሷም በጣም ከባድ ጊዜ ነበረ። 7 ወር በጣም ነበረ መላመድ ያቃተኝ፣ መስራት ነበረ የከበደኝና ግን ምንድነው የወደፊት ህይወቴን ሳስበው ከሷ ጋር ያለኝን ነገር የተሻለ ትምህርት ቤት እንድትማር የተሻለ ነገር እንድትሆን እኔ ባደኩበት መስመር እንድታደግ አልፈልግም እና ያንን ነገር በማሰብ በጥንካሬ ነው የሰራሁት። እግዚአብሔር የተመሰገነ ይሁን። እዛ ስደት ላይ ሆናችሁ እንግዲህ ሀገራችን ኢትዮጵያ ላይ ብዙ ጊዜ የህፃናት መደፈርን በዜናዎች አውታሮች ትሰሚያለሽ እና አንድ ልጅ እንዳለው እናት ምን አይነት ስሜት ነው የሚሰማሽ እነኛ አይነት ዜና ስትሰሚ? አዎ አንድ ሰሞን እነዚህ ነገሮች በጣም ይከሰቱ ነበረ። በጣም ነበር የተጎዳሁት እውነት ለመናገር ከእናቴ ጋር የትም ቦታ እንዳትሄድ በጣም እስከመታመም ደርሻለሁ። ተስፍሽ ነው ያው እንደ እናትነት ደግሞ በጣም ከባድ ነው። እስኪ ልጅሽን እንደምትወጃት በዚሁ አጋጣሚ ንገሪያት። ልጄ ከነአን በጣም ነው የምወድሽ የኔ ቅመም የኔ ውድ ልጅ፣ 1000 ዓመት ኑሪልኝ። በነገራችን ላይ በጣም ጎበዝ ናት፣ ትዘምርልኛለች፣ ትመርቀኛለች፣ ሁሌ ነው የምጸልይልኝ እና የኔ ውድ ልጅ እድግ በይልኝ፣ በጣም እወድሻለሁ። በዛው እናትሽንም ጨምሪ። እናቴ እኔ ለሷ ቃላት የለኝም። ረጅም እድሜ ከጤና ጋር ነው የምመኝላት። ጀግና እናት ናት ያለችኝ ተስፍሽ፣ በጣም ጀግና። እኔ እንጃ በምን ቃላት ስለሚያጥራት ነውና ሁሉ ጊዜ ነው የማወራላት እና ረጅም እድሜ ጤና ይስጥሽ፣ በጣም ነው የምወድሽ፣ 1000 ዓመት ኑሪልኝ። አንቺን ለመካስ አንቺን ለማስደሰት አሁንም እድሜ ጤና ይስጠኝ፣ እወድሻለሁ። በጣም አሪፍ። ክቡራትና ክቡራን ተመልካቾቻችን አሁንም ካፍታ ቆይታ በኋላ መልሰን እንመጣለን። የዚህ ዩቲዩብ ቻናላችን ሰብስክራይበር ካላሆናችሁ ሰብስክራይብ አድርጉ፣ ቤተሰቡ ነው። ሩቦሽ ያውቃል? አዎ አረብ ሀገር ላይ ሩቦኝ ያውቃል። በምን አጋጣሚ? አንዳንድ ጊዜ ሼም የሚባል ነገር አለ ሀገራችን ላይ ሽምቅቅ ብለህ የምታደርገው ነገርና ማዳሜ ምግብ ቤት ስትለኝ እንደኛ ሀገር መስሎኛል፣ ልክ እንደ ኢትዮጵያ ቢስትል አይ በቃኝ ምናምን ብላ አይ የግድ ቢ ምናምን የምትባለው ነገር አለና እዛ መግደርደር ለካ የለም። ከዛ ቢስትለኝ በቃኝ ስላት ካናን ይዘው ሄደች። ድጋሚ እንዳልበላ ወስደዋለች። ምን ልብላ አልቅሽ ነው። በዛ ሰዓት በጣም ነበር ያለቀስኩት። ተስፍሽዬ ለምን ተግደረደርኩ? ለካ መግደርደር የሚባል ነገር እዛ ጋር የለም። እሺ ስደት ላይ ሆነሽ ያው ብዙ እርዳታዎችና እገዛ ለእህቶችሽ ትሰጫለሽ እና አንዳንዴ የምትወስዷቸው ነገሮች በጣም ሪስክ አላቸው። በተለይ በቁጥር ትንሽ ናቸው፣ 10-15 አትሆንም። በጣም ለእህቶቻችን የምታግዙ አረብ ሀገር ላይ ያሉ እህቶች ማለት ነው። አንድ ታሪክ አስታውሳለሁ። አንድ ልጅ በመስኮት ሆና ከጎረቤት የሆነ ሰው ላይ ድረሱልኝ ብላ እንደው ድረሱላት ተብሎ ያተረፍናል ልጅ ነበረች አይደል? ምናልባት እንደዚህ አይነት ሪስኮች አንቺ ላይ ደርሰውብሽ ያውቃል? ልተባበር ብለሽ በመልካምነት ያሰብሽው ነገር መንገዱን ስቶ ራስሽ ላይ ችግር ያመጣው ነገር አለ? አዎ በቅርብ ጊዜ ለ9 ወር ተከራክሬላት ገንዘቧን ተቀብዬ ብዙ ብር ነበረ። ግን ልጅቷ መልሳ እኔን ነው የጎዳችኝ በነገራችን ላይና መልካም ነገር ስታረግ እንደምትጎዳን ያን ነገር ተምሬበት አለፋለሁ። ግን አሁን እንደዚህ እገዛዎችን እንዳታደርግ ያድርጎሻል። እንደዚህ አይነት ሰዎች ብዙ መልካም ሰዎች አሉ፣ ብዙ መጥፎ ሰዎች አሉ። ለአንዳንድ መጥፎ ሰዎች ብለህ ያንን መልካም ስራ ማቆም የለብህም። አንድ ሰው መልካም ስራ ሲያደርግ ከነዛ ሰው ምንም ፈልጎ አይደለም። አረብ ሀገር ላይ በጣም አስቸጋሪ የሆነው ነገር በዳዩም ተበዳዩም ኢትዮጵያዊ የሆነ የተቸገርንባቸው ነገሮች አሉ። በደላላም በዩ በኤጀንሲም በዩ በአሰሪም በየትኛውም መንገድ ማለት ነው። ባለፈው ዱባይ ላይ እንግዲህ ብዙ የምህረት አዋጅ ሲወጣ ሁሉም ተረባርቦ ወረቀቱን ለማስተካከል ሲጣደፍ ነበርና ብዙ እህቶቻችን ደግሞ ብራቸውን ተበልተው ስቲል በማልቀስ ላይ ያሉና እኛ ጋር ሪፖርት ያደረጉ አሉ። ለምንድን ነው እንዲህ እርስ በርስ የተጨነቃከን ነው ብለሽ ታስቢያለሽ? ያው ብዙ ጊዜ እንዳልከው አንተ ለገንዘብ የምታወጣ ከሆነ ይሸጣል።
በቃ የሆነ ተሽሎ ገንዘብ ይዞ መገኘት አለብን ብለው ስለሚያስቡ በጣም ራስ ወዳድ ሰው አለ። እንዳልከው የራሱ ወረቀት ኖሮት ያችን ሴት ግን ወረቀት እንዳይኖራት ህገወጥ እንድትሆን ያደረጋት የራሳችን ኢትዮጵያዊ ወንድም ወይም እህት ናቸው እና በጣም ሲበዛ ራስ ወዳድነት ይበዛበታል። ለሰው አለማሰብ ነገ እኔ ክፉ ነገር ይገጥመኛል ብሎ ባለማሰባቸው የብዙ እህቶቼ ህይወታቸው ሲበላሽ እኔም አይቻለሁ ገጥሞኛልምና ልቦና ይስጠን። ሌላ ምን ይባላል? አዎ አንዳንድ ሰዎች ብር በሚልኩላቸው ሰዎች አማካኝነት ብዙ ብራቸው የተበሉ እህቶች አሉ፣ ደም እንባ እያለቀሱ ማለት ነው። ድካምና ልፋቱን እንግዲህ እናንተ ናችሁ ሰርታችሁ ኖራችሁ የምታውቁትና በዛም ሙቀት በሰራችሁት ብር እና የላባችሁ ውጤት ለቤተሰብ ላኩልን ብላችሁ ስትልኩ የሚወስዱባችሁ ወንዶች አሉ። ምናልባት ለነዛ አስተያየትም ምክርም ያለሽን ነገር እንደው እንዲህ ቢሆን እንደ እህት ትረዱን ምናምን የሚለውን ነገር እስኪ አንቺን ሀሳብ መስማት ፈልጌ ነው። አዎ ያው ሁላችንም እንግዲህ እንደዛ ገንዘብ የምንልከው የተሻለ ትንሽ ነገር ለውጥ ስላለው ብለን ነውና ዛሬ የኔን ገንዘብ ቢቀማ ወይም ሴቷን ብትሆን ብትወስድ ለጊዜው ችግሯ ልትወጣበት ትችላለች፣ ግን ነገ የሚባለውን ነገር እሷ ላይ ሊደርስ ይችላልና አንድ ነገር ስታስቡ ለነጋችሁ ነገ እኔ ላይ ምንድነው የሚደርሰው በምን አጋጣሚ ነው ልወድቅ የምችለው የኔስ እህት ብትሆን እኔስ ብሆን ብላችሁ አስቡ። የነዛ ሰው እንባ እንደዛ ለፍተው ያመጡት ገንዘብ ቢያለቅሱ እንኳን እውነት እግዚአብሔር ይፋረዳቸዋልና የሰው ገንዘብ አትቀሙ ነው የምለው። በዚህ አጋጣሚ 3 አመት በኋላ ወደ ሀገር ቤት መተሻል፣ እንዴት አየሻት ሀገራችንን? በጣም ትልቅ ለውጥ ላይ ናት። በጣም ደስ የምትለው ኢትዮጵያ በጣም አሪፍ ሆኗል። በጣም ግን እድሜ ለአረብ ሀገር። እንዴት እንደኛና አረብ ሀገር የሚሰሩ እህቶቼ ናቸው ሀገራችንን ያሰመሯት። ስለዚህ ኮበዝ ውጤታቸውን መጥተው ማየት አለባቸው። እኔ በጣም ደስ ያለኝ በሀገሬ እውነት ብዙ ለውጥ ላይ ያላት በጣም ብዙ ተለውጣለች። በእርዳታውም በገዛውም የአረብ ሀገር ከየትኛውም ዩሮፕ የሚበልጣል። በህዳሴው ግድብ መዋጮም ራሱ ብዙ ድርሻ የያዙት አረብ ሀገሮች ናቸው። ትክክል። አረብ ሀገር ላይ በጣም ሴንሲቲቭ ናቸው። ለመበሳጨትም ለመናደድም በፍቅር ደግሞ ከፍ ከፍ ለማድረግም ደግሞ ወዲያው ደግሞ ተገልብጠው ዘግዝቀው ለመናገርም በብዙ ነገር ሴንሲቲቭ ናቸው እና ይሄ ነገር ከምን የመጣ ይመስልሻል? ብዙ ጊዜ ተስፍሽ እዛ ሀገር ስንሆን ምን እንፈልጋለን መሰለክ አለሁሽ ብዙ ጊዜ በብቸኝነት ነው ብዙ ጊዜ የምናሳልፈው። የሚያወራን ሰው የለም፣ የሚያዳምጠን ሰው የለምና አዳማጭ በጣም እንፈልጋለን። እስቲል ቤተሰብ እንኳን ብትል በወር አንዴ ገንዘብ ሲፈልጉ ነው የሚደውሉልን፣ ወይም እህት ወንድም ባልም ሊሆን ይችላል። ለገንዘብ ነው የሚደውሉልን። እንዴት ነሽ እህቴ፣ በላሽ ወይ ጠጣሽ ወይ ህይወትሽ እንዴት ነው ያለሽ ነገር እንዴት ነው ብሎ የሚጠይቅ የለም። ከስንት አንድ ሊኖር ይችላል። አዳማጭነት የለንም። የሚያዳምጠን ሰው ችግራችንን የምናወራበት አሁን እግዚአብሔር ይመስገን እኛ ቲክቶክ የምንጠቀም በብዙ ነገር ችግራችንን እዛ ላይ ልናወራ እንችላለን። ብዙ እህቶቼ ግን ቲክቶክ የሌላቸው አሉ፣ ስልክ የሌላቸው አሉ። የሚያዳምጣቸው አበሻ ታውቃለህ የሆነ አበሻ ፊት የሚናፍቅ ብዙ የሚናፍቃቸው ሰዎች አሉና ከዛም አንፃር ብዙ ተጽዕኖ ያደረብን ነገር አለ። እኔ ራሱ በፊት ስልክ የመጀመሪያ ጊዜ ስልክ አልነበረኝም ተስፍሽ። ከዛ ነው ከ3 ወር ከ4 ወር በኋላ የገዛችልኝ። በጣም ነበር የሚጨንቀው ተስፍሽ። የማታውቀው ሀገር ቋንቋ አታውቅም፣ ከማንም ጋር አታወራም። ብቸኝነት ዝም ማለት ራሱ በጣም ትልቅ በሽታ ነውና ከዛም አንፃር ያው ብዙ ችግሮች አሉ። ሰጪ ለጋሽነታችሁ እንግዲህ ይታወቃል። ለሁሉም ደራሽ የአረብ ሀገር ሰው ነው ተረባርቦ የሆነ ነገር ሲያደርግ። ለእናንተ ግን የሚረዱ ሰዎች አጋጥሞሽ ያውቃል? እኔ እንግዲህ የአረብ ሀገር ሴት ስትረዳ ነው እንጂ ስትረዳ አላየሁም ለመናገር። የሆነ ችግር ውስጥ እንኳን ስንሆን ከስንት አሁን እንደውም አላችሁ አንዳንድ በጣም መልካም ሰዎች። በተለይ አንተን በዚህ አጋጣሚ ሳላመሰግን አላልፍም። ለምን በአረብ ሀገር ዙሪያ ነው ለኛ በብዙ ነገር የምደርስልንና አንተን ሳላመሰግን አላልፍም። ግን የአረብ ሀገር ሴት ብዙ ጊዜ ስትረዳ ነው እንጂ ስትረዳ እኔ ብዙ ጊዜ አላየሁም ተስፍዬ። ምናልባት እርስ በርሳችሁ ብትረዳዱና ጠንከር ብትሉ የተሻለ ነገር ማምጣት እንችላለን ብለሽ ታስቢያለሽ? በትክክል እርስ በርሳችን ከተደጋገፍን ማንም ሰው አያስፈልገንም። ብዙ ቦታ ላይ ብዙ ደረጃ ላይ መድረስ እንችላለን። ብዙ ነገሮች መስራት እንችላለን። በጣም ብዙ ነገር። ምክንያቱም ምንም አይነት ነገር እንዳይደርስብን እንኳን ይሄ ደላላ ገንዘብ መበላት የሚባለው እንኳን አንድ ላይ ብንሆን
እነዚህ ችግሮችን መፋቅ እንችላለን እኛው ራሳችን። ምናልባት አነካካኸኝ አትበይና ዱባይ ላይ እንግዲህ ብዙ ነገሮች አሉ። ሶሻል ሚዲያው ላይ ሞቅ ታረጉታላችሁ እርስ በርስ ምናምን አንዱ ጎራ ይዝና ደግሞ እንትን ይላል። ስለዚህ ነገር ምን አይነት አስተያየት አለሽ? ቲክቶክ ሲጀመር ወረተኛ ነው ተስፍሽዬ። ወረተኛ ነው ለምንድን ነው ያልኩት? ዛሬ በጣም ቤስት ጓደኛሞች ሆነው ነገ የሆነች ነገር እንትን ሲሉ ራስ በራሳቸው ነው ገበና እንትን የሚባባሉትና የቲክቶክ እንትኖችን ያው ብዙ ጊዜ ማመን አያስፈልግም። ሚስጥር የሚባለውን ነገር ዋጥ ማረክ ቲክቶክ ላይ አወቅኳት ወይም አወቅኩት ብሎ ሚስጥር ማውራትን አልመክርም። ሚስጥር ያወሩ ሰዎች ብዙ ጊዜ ሲጣሉ ያንን ገበና የማውጣት አንቺ እንዲህ ብለሽ ነበር እንደዚህ ተባብለን ነበር የሚባለው ነገር በጣም የሚያስጠላውና የቲክቶክን ጓደኝነት ያዝ ብታረጉት በጣም ጥሩ ነው። ምክንያቱም ብዙዎችን እያየናቸው ስለሆነ ከነሱ መማር ስላለብን ያው እኔ አላምነውም ቲክቶክን። ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። በጣም ብዙ ያልተነገሩ ታሪክ ያላችሁ ታሪካችንን ብትሰሙ የምትሉ እህት ወንድሞቻችን በቢሮ ስልክ ቁጥራችን 0927 55 33 33 ላይ በቴሌግራም አሊያም ደግሞ በመልእክት በማስቀመጥ የእርሶን ታሪክ እንድታካፍሉን በትህትና እንጠይቃለን። አረብ ሀገር ላይ ያሉ እህት ወንድሞቻችን ፈተናቸው ቁጥር ስፍር የለውም። በእያንዳንዱ ቀን አንዱን ችግር ስታወሪ ሌላ ብዙ ችግር ይዘው የሚመጡ ብዙ እህቶች አሉ። የምር እንደዚህም ተሆኖ ይኖራል የምንላቸው እህቶች አሉ፣ ህይወትን እየኖሩ ያሉ። ምናልባት አንቺ አረብ ሀገር በምትኖሪባቸው ሂደቶች ውስጥ ሰውን ስታግዢ የሚያሳዝን ታሪክ የደረሰብሽ አንቺም ከደረሰብሽ ወይም ደግሞ ሌላው ጓደኞችሽ ያዋዩሽ ነገር ካለ እስቲ ከዛ ታሪክ የምትነግሪኝ ነገር ካለ? አዎ ተስፍዬ፣ እኔ አለች የአንድ ጓደኛዬን ታሪክ 18 ዓመት ነው አረብ ሀገር የሰራችውና ገንዘቧን የምታስቀምጠው አባቷ ጋር ነበርና ያው ቤት ሰራች። በአባቷ ስም ነው የተገዛው። ቤት ሰራች። ከ18 ዓመት በኋላ ግን ወደ ሀገር ቤት ያው ጓደኛም ስለነበራት ልታገባ ወደ ሀገር ቤት መጣች። ስትመጣ የተፈጠረው ነገር ሌላ ነው። አባትየው ቤቱን ካዳት፣ የገዛ አባቷ ማለት ነውና በጣም ነበር የደነገጠችው። አላመነችም። ከዛ እንዴት ስትል በቃ እኔ ጋር ምንም ነገር የለሽም፣ በምንም ልጠይቅ አትችልም። ምክንያቱም ያው ያለ ማስረጃ ምንም ነገር ማድረግ ስለማትችል ያው እንግዲያች ጓደኛዬ ገኒ ትባላለች። በቃ ህይወቷ ምስቅልቅልን ያለው አበደች። ለብዙ ጊዜ ከ6 ወር በኋላ ነው የተገኘችውና ጸበል ገባች። ከዛ በኋላ ስትረጋጋ ጸበል ከቆየች በኋላ ተመልሳ ወደ አረብ ሀገር መጣች። ስቲል እስካሁን ድረስ ጤነኛ አይደለችም ማለት ትችላለህ። ሁሉንም ነገር ትታ ወደ አረብ ሀገር ተመልሳ መጣች። ከዛ ላይ ከ6 ወር በኋላ አባትየው ሞተ በመኪና አደጋ። አባቷ ሞተ። ያው ሲነገራት ልሳቅ ወይስ ላልቅስ ነው ያለችው። በጣም የምታሳዝነው 18 ዓመት ማለት ቀልድ አይደለም። ብዙ ነገሯን ነው ያጣችውና አባትየው በመሀከል ያው አረፈ። ስቲል እስካሁን ድረስ እሷ ማንንም ሰው አታምንም። ማንንም ሰው እንዴት ሰው በአባቱ ተከቶ እንዴት ማንንም ሰው ልመን ከማንስ ጋር ልኑር ህይወትስ አለኝ ወይ በሚለው በጣም ተጎታ እስካሁን ድረስ አለች እህቴ። እኔ እንጃ በጣም ከባባድ ህይወቶች አሉ። በጣም ህፃን ልጅ ናት ተስሽዬና መሰላል ላይ ሆና ስታጸዳ ወርቃ የሞተች ኢትዮጵያ ያለች ጎረቤት ነበርን። ስንሄድ ከመሰላል ወርቃ ሞታለች፣ ህይወቷ አልፏል ማለት ነውና እነዚህን ህይወቶች ስታስብ በጣም ከባድ ነው። ያቺ ልጅ እንግዲህ ገና ከመጣች 2 ዓመት ከምናምን ነው። በ2 ዓመቷ ነው እንደዛ ይሄ ነገር የተከሰተው። በጣም የሚያሳዝን ብዙ ያልተነገረ ብዙ ስቃዎች ብዙ ፈተናዎች አሉ አረብ ሀገር። እንደዛም ሆነህ እንኳን ቤተሰብ እኮ የማይረዳ በጣም ብዙ አጋጣሚ ያለኩ ተስፍሽ ሰው እንፈልጋለን። አረብ ሀገር እህት ወንድም ያላችሁ ሰዎች እስቲ ደውላችሁ እህቴ እንዴት ነሽ? ቀንሽ እንዴት ነው? በላሽ ወይ ጠጣሽ ወይ? ምን ላግዝሽ? ምን እንድረዳሽ ትፈልጊያለሽ? ብላችሁ ልጆቻችሁን ቤተሰቦቻችሁን እህቶቻችሁን ብትጠይቁን። ሰው በጣም በብዙ ሰው የተራብን ሰዎች ነን አረብ ሀገር ያለንና እስቲ ሁላችሁም በየቤታችሁ ብዙ እህቶቻችን ወንድሞቻችሁ አረብ ሀገር ናችሁ፣ እየደወላችሁ ጠይቋቸው። ችግራችንን ስሙ ነው የምለው። ምናልባት ስትረስ በመብዛት ውስጥ ያለ ጭንቀት የሚፈጥረው
በተፈጥሮም ደግሞ እዛ አረብ ሀገር ላይ ያለው የንግግር ካልቸር በጩኸት የተሞላ ነው። ያው አረቦቹም በጣም ይጮሁባችኋል፣ ያንን ትለማመዳላችሁ፣ ስትረስፉል ትሆናላችሁ። አንዳንዱ ደግሞ ከባድ ህይወት እንድታልፉ የሚያደርጉ አሉና ከፎቅ ላይ ወድቀው አስክሬናቸው እስኪነሳ ረጅም ሰዓት ይቆያሉ። አንድ ቤሩት ላይ ነው የት እንደሆነ አላውቅም፣ ረጅም ሰዓት መንገድ ላይ ወድቃ እንትን እስኪመጣው 3 ሰዓት ነው 4 ሰዓት ሙሉ ደሟ ሲፈስ ያየናት እህቶች አሉና እነዚህ ነገሮች ብዙዎቹ ደግሞ ልጆች ኖሯቸው ኦር ደግሞ ገና ከሄዱ ቅርብ ጊዜ ሆኗቸው ቤተሰብን የሚረዱ ሆኖ ነው የምናገኛቸው። እንግዲህ በጀጎልም ያው ከአረብ ሀገር የሚመጡ እህቶቻችንን አስክሬን ተቀብለን ወደ ክፍለ ሀገር እንሸኛለን እና እንዴት ነው የሞቱት ሲባል ራሷን አጠፋች፣ ታንቃ ሞታ ተገኘች፣ ሽንት ቤት ላይ ስትወርቅ አዳልጧት መቷት እንትን ተብሎ እያንዳንዱ የሞቱበት ኬዝ ማስረጃ ቢኖርም እነዛ ማስረጃዎች ግን ኦልሬዲ ከአስክሬኑ ጋር አንድ ላይ ይላካል። ከዛ በኋላ የሚያየው ሰው የለም። ምናልባት እነዚህ ነገሮች ህመሞቹን ከፍ እንዳይሉ ወር ደግሞ እነዚህ አይነት ችግሮች እንዳይፈጠሩ ቤተሰብም ባለቤትም ልጆቻቸውንም የበለጠ አኑረው መቼም ከማንም እኩል መኖር ትፈልጋላችሁ። መታችሁ ማንም ሰው የሚነዳውን የሚኖርበትን ቆንጆ ላይፍ ለመኖር ነው አብዛኛው ሰው የሚሰደደውና ምንድነው እዛ ህይወቱ አለፈ የሚባሉት ወገኖቻችንን ስሰሚ አረብ ሀገር ላይ እንደ አንድ አረብ ሀገር እንደኖረ ሰው ምንድነው የሚሰማሽ? አዎ ይከብዳል። ምክንያቱም ሁላችንም አረብ ሀገር ስንሄድ እንግዲህ የተሻለ ነገር ለቤተሰቦቻችንም ለራሳችንም እንለወጣለን ብለህ ስትሄድ በማከል ደግሞ እንደዚህ መሞት ስሰማ ራሳቸውን ሲያጠፉ ስታይ ተስፋ ቆርጦ ስታይ በጣም ነው የሚከብደው። ለምን ሰው አስበን የመጣነው ነገርና እዛ የገጠማቸው ነገር በጣም ከባድ ነውና እንዳንድ አረብ ሀገር እንደሚኖሩ ሴት ያንን ነገር ስሰማ በጣም ነው የማዝነው። ባጭሩ ህይወታቸው ሲያልፍ ማየት ህመሙ ለኛ ከባድ ነው፣ እዛ ሀገር ስላለን በእነሱ ቦታም ስለቆምን። ግን ምንድነው በዚሁ የምለው ተስፍሽዬ ምንም አይነት ነገር ቢያጋጥማችሁ በህይወታችሁ ተስፋ ለመቁረጥ ገንዘብ ልታጣ ትችላለህ፣ ቤተሰቦቹ ሊያጠፉብህ ይችላሉ። ግን ነገ የተሻለ ነገር አለ። ግን ካጠፉብኝ ነገር ልማር ተምሬ ማለፍ አለብኝ። ያንን ጥፋቱን ላለመድገም ተምሬ ማለፍ፣ ነገ የተሻለ ነገር የተሻለ ጥሩ ነገር እንደሚገጥመኝ አምኜ ማለፍ አለብኝ። ተስፋ ለመቁረጥ በትንሽ በትልቁ ተስፋ አትቁረጡ። በእነዚህ አረብ ሀገር ላይ ባለው ህይወቶች ውስጥ ብዙ ውጣ ውረዶችን አልፈሻል። የግል ቢዝነሶችን ሰርተው ደግሞ በጣም ሰክሰስፉል ወይም ደግሞ ስኬታማ የሆኑ እህት ወንድሞች አሉ፣ በትንሹም ቢሆን እየተንቀሳቀሱ ማለት ነው። ከሪል ስቴት ጀምሮ ደግሞ ብዙ ኢትዮጵያውያኖች አሉ በሚገርም ሁኔታ ትልልቅ ቢዝነሶችን እያንቀሳቀሱ ያሉ። ምናልባት የአረብ ሀገር ስም ሲሰጣችሁ ያው የአረብ ሀገር ሴት የሚለው በራሱ ልክ አይደለም። የእንግሊዝ ሴት ወይም የአሜሪካ ሴት አንለም። እናንተን አሳንሰው ለሚያዩዋችሁ ሰዎች መቼም ሩዟን እየበላች እየቀቀለች ምናምን የሚሉ ነውር ቃላቶችን የሚጠቀሙ ሰዎች አሉ። ሩቅ ያሉትስ እሺ በገባቸው ልክ ያላቸውን አመለካከት ገለጹ ብለን እንለፈው። እዛው አረብ ሀገር ላይ የምትኖሩ እህትና ወንድሞች ግን በዛው ስድብ እርስ በርስ ስትሰዳደቡ እንሰማለንና ያው ከታዘብነው አንጻር ይህንን ነገር እንዴት ታየዋለሽ አንቺ? ያው እንግዲህ የአረብ ሀገር ሴት ማለት በጣም ጀግና ናት። ከራሷም አልፋ አገርን ያቆመች ናት እና ብዙ እዛው እርስ በራስ ልትሰዳደብ ምን ሊሉ ይችላሉ። ግን የኔን ጀግንነት ከኔም አልፎ እሷ ራሷ ታውቀዋለች። ግን ምንድነው አንድ ነገር ተስፋ እንድትቆርጥ ወይ አንተን ዝቅ ለማድረግ ሲፈልጉ በብዙ ነገር ሊሰርቡ ይችላሉ። ግን ጀግንነቷን ግን ጀግንነቴን እኔ ለራሴ አውቀዋለሁ። ምክንያቱም አገር ትተህ የሰው ሀገር ላይ ሄደህ ከ17 ሰዓት በላይ መስራት ማለት ማንም ሰው ከፍ ዝቅ ቢያደርገኝ ጀግንነቴን እኔ ስለማውቀው ማንንም አልሰማም። ምናልባት እነዚህን ስም የሚሰጧችሁን ሰዎች ፕሮቴክት ለማድረግ ምናልባት ባለቤቱን ካልናቁ አጥሩን አይነቀንቁ ይላል ያገሬ ሰው። ምናልባት አንቺ አብራሽ ለምትኖረው ጓደኛሽ ክብር ወይም ሪስፔክት ካልሰጠሽ በትንሹም በትልቁም ስትጣሉ ገበናዎች እያወጡ መሰዳደቡ ከሆነ ሌሎች ሰዎች እንዲያከብሯችሁ ድል አይፈጥርም። ምናልባት እነዚህን ነገሮች ለማድረግ ጀግንነታችሁ ምን ያህል ሰዓት ቁጭ ብላችሁ እንደምትሰሩ ህመማችሁ ይታወቃል አይደለ?
ደፋ ቀና ስትሉ ስንት ፎቅ እያጠባችሁ እየሰራችሁ እንደምትውሉ ይታወቃል። እነዚህ ነገሮች ሲፈጠሩ ምናልባት ካለማስተዋል ካለመብሰል ወይስ ደግሞ እንደው ለጊዜያዊ ተሳድበው ለማለፍ የሚያደርጉት ነገር ነው ብለሽ ነው የምታስቢው? ያው ብዙ ጊዜ ሶሻል ሚዲያ ላይ ምን አለ መሰለህ ተጽዕኖ ይሄ በመሰዳደብ መታወቅ የሚፈልጉ ሰዎች አሉ። ይሄ ስህተት ነው። የዛችን የጓደኛዋን በዛ ልክ ስለሰደበቻት እሷ ከፋለች ማለት አይደለም። ለምንድን ነው ጀግንነቷን እያወቀች የምትሰድባት? የሆነ ባለመብሰል የተነሳ ነው እኮ ይቆጫታል እኮ ከተናገረች በኋላ። በጣም ብዙ ሴቶች አሁን ተሰዳድበው እኮ የሚቆጫቸው ሰዎች አሉ። ለምን እዚህ ጋር ቲክቶክ ላይ አሁን ብዙ ጊዜ ቲክቶክ ላይ ነው እነዚህ ነገሮች የሚፈጠሩት። ያው እንትንም ኮሜንታተሮችም እንደዚህ አይነት ነገር ይወዳሉ። አንዳንዶቹ አሉ በቃ ሲጣሉ ጓደኛሞች ሆነ ስትጣላ ዋው ተጣሉ እሰይ ሂጂበት ምናምን የሚባል ነገሮች አሉ። ያችም ሰው አቴንሽን ስለሰጧት በዛው መስመር ትቀጥላለች። ግን የልጅቷን ጀግንነት እኮ ሳታቋቀርቶ አይደለም። ስለዚህ ይሄ ግን አይጠቅመንም። ተደርበው ከሌላ አውሮፓ ምናምን ከተለያየ ሀገር ሆነው ተደርበው እንትን አክት የሚያደርጉ ሰዎች አሉ። መተው እንትና በቃ አካውንቱን እናዘጋ አካውንቷን እናዘጋ። ፕላስ ደግሞ ይሄ ሂጅበት የሚለው በራሱ ነገር ልክ ነው? ልክ አይደለም። ሲጀምር ደግሞ ዩሮፕ ካሉት ይልቅ እኛ በጣም ጀግኖች ነን። እውነት ለመናገር እኛ ጋር በምንም አንደራረስም። ይቅርታ አድርጉልኝና ምክንያቱም በጣም ጀግኖች ነን። 24 ሰዓት ነው የምንሰራው። ብዙ ጊዜ እናያለን እኮ ዩሮፕ ላይ ተቀምጠው ምናምን ቁጭ ብለው ያው የሚሳደቡ ምናምን። የአረብ ሀገር ሴት እንኳን ብትናገር እንኳን 24 ሰዓት እየሰራች ነው። ጀግና ናት። ሊነገርላት ሊወደስላት የምትገባ ሴት ናት። ለምን እነዛ ግን ቁጭ ብለው ስለኛ ሲያወሩ ራሱ በጣም ብዙ ጊዜ ገጥሞኛል። ተስፍሽዬ እንደዚህ አይነት ነገርና የአረብ ሀገር ሴቶች እንደዚህ ናችሁ እንደዛ አይደለንም። ጀግንነታችን እኮ በቃ የአረብ ሀገር ሴት ነን። ብዙ ነገሮችን አቆመናል። ከዩሮፕ ካሉት ይልቅ አረብ ሀገር ያለች ሴት ብዙ ሀገሯ ላይ ሰርታለች፣ ለቤተሰቧ ረድታለች፣ ልጇን ታስተምራለች። ጥሩ በጣም የሚገራርም ቦታ ላይ የደረሱ አሉ የአረብ ሀገር ሴቶች። በነገራችን ላይ ብዙ ጊዜ ምንድነው የአረብ ሀገር ሴት እንትኗ ብቻ ነው ይሄ ታመመች ወደቀች የሚባለው ነገር ብቻ ስለምናወራ ነው እንጂ በጣም የሚገራርሙ ጀግና ሴቶች አሉ። የሚገራርሙ ያልተነገረላቸውና ያው ይሄ ሂጅበት ለጊዜው ሊሄዱበት ይችላሉ፣ በኋላ ግን ይጎዳቸዋል። ኢሮፕ ያሉ ዲያስፖራ ምናምን ስንል ያው ሁሉንም ያጠቃልላ አይደለም። ስም አንስተው የሚሳደቡትን ነው ይሄ ነገር የሚመለከተው። ምናልባት ያው እኔም ዲያስፖራ መሆኔን እያዘነጋች ይመስለኛል። እዚሁ ቁጭ አድርገሽ ታጠቅኛለሽ እንዴ? በአጠቃላይ አላልኩም። እኔ ቅሬታን መናገር የምፈልገውም ለዛ ነው። ለምንድን ነው አብዛኛውን ጊዜ ፎከስ አድርገን ስንሰራ ስትተባበሩ በጣም ፐርፌክትሊ የሚሳኩ ነገሮች አሉ አይደል? ለምሳሌ ስለ ህግ ሲባል የሆነ ሰው አለ፣ የሆነ ፋይል ለማየት የሆነ ሰው አለ፣ ፖሊስ ሲባል የሆነ ሰው የሚረዳን ሰው አለ። እነዚህ ስብስቦች አንድ ላይ ሲመጡ ነው የተሻለ ነገር የምንፈጥረው። በብዙ ብር ረድተው በብዙ ሰው እያገዙ በጣም ብዙ ነፍስን እያዳኑ ያሉ እህት ወንድሞች በሆነ አጀንዳ ተስበው መነጋገርና መሰዳደቦች ሲገቡ አትሊስት ብዙ ሰው ማትረፍ የምንችልበትን ጊዜ እናጣለን። እና ምናልባትም የስድድብ ጥጉ ራስን ዝቅ የማድረግና ማንነታችንን የማሳየት እንጂ የተሻለ ሚዛን አስደፍቶ ኒሻን አያስደፋንም። እና ምናልባትም ባለን የኮንትራት ዓለም በተለይ ስደት ላይ ስንሆን ተባብረን መስራት እንዳለብን እናስባለን። የመጨረሻው ጥያቄ አካውንትሽ ላይ ስንት ብር አለ? በጣም ጥሩ ጥያቄ ነው። ያው እንግዲህ እግዚአብሔር ይመስገን የመጀመሪያ ዓላሜ ትንሽም ነገር ብትሆን የእናቴን ቤት መስራት ነው። የእናቴን ቤት ሰርቻለሁ። እግዚአብሔር የተመሰገነ ይሁን። እና ደግሞ አለኝ ግን ምን ነው ተስፍሽ ያንግል ተሰረገኝ። በእርግጥ ሰራው አደረኩ አይባልም ግዴታ ስለሆነ ግን ለሌሎችም መማሪያ እንዲሆናቸው እንደውም ቪዲዮ ለቅቄ ነበረ። እንደውም አንድ ኮሜንት ምንድነው ያሳቀኝ፣ በጂፕሰን ቤት ሰርተሽ ሰራውት ያለሽ እንዴ አለች ኮሜንቷና ዋናው ነገር እናቴ ኪራይ ቤት አይኖርባት። እግዚአብሔር ይመስገን በኪራይ አልኖረችም። ጂፕሰንም ሆነ ጭቃ እናትክን አንተ ያሰብከውን ሰው ያሰበውን አይደለም እኔ ያሰብኩትን በምችለው አቅም ማረጌ ለኔ በጣም ደስ ብሎኛልና እኔ እዚህ መጥቼ ነው ቤቱ እንኳን አይተዋል ቲክቶክ ላይ በጣም ነበረ። ብዙ ልጆች ደግሞ
እንዴት ደስ እንዳላቸውና ያንን ሐሳቤን ሞልቻለሁ። እግዚአብሔር ይመስገን። ክብሩ ለመድኃኒዓለም እና ገንዘቤን ግን አልናገርም። በጣም አሪፍ። በቅርቡ ሰክሰስ ማድረግና ያሰብሽው ነገር ሲሳካልሽ ጠቅልለሽ ወደ ኢትዮጵያ መምጣት ትፈልጊያለሽ? ምንድነው እስቲ? አዎ ቀጣይ እንግዲህ ምንድነው 1 አመት ነው የቀረው ወረቀቴ። ከዚህ በኋላ ወረቀት አላሳድስም። እዚህ ሀገሬ ላይ መጥቼ ትንሽም ነገር ብትሆን መስራት እፈልጋለሁ። ወደ ትዳሬም ከልጄ ጋር አብሬ መኖር ስለምፈልግ 1 አመት ነው የምሰራው። ከ1 አመት በኋላ እንግዲህ እዚህ ነው የምንገናኘው። የሚቀጥለው አመት እዚህ ታገኘኛለህ ማለት ነው። አብዛኛውን የአረብ ሀገር እህቶች እና ወንድሞች ችግር ሀገር ቤት ሲገቡ ምን መስራት እንዳለባቸው አያውቁምና የሰበሰቧትንም ትንሽ ብር ይዘው መጥተው እዚህ 3 ወር 4 ወር ቤተሰብም ሲመጣ ቀለም አስቀቡ፣ ሶፋ ግዙ ምናምን ይባልና ያጠፏታል። ከዛን ድጋሚ ሁለተኛ ስደት ነው ወደ ሌላ ሀገር የሚሄደው አብዛኛውን አረብ ሀገር ያለ እህትና ወንድሞች። አንቺስ ለነዛ ሰዎች ምን ትመክሪያለሽ? እዚህ ስትመጪ ልትሰርሺው ያሰብሽው ነገር አለ ወይስ እኔ ነው ለማስቸገር ነው? የመጀመሪያ ኢትዮጵያ ውስጥ ሲመጡ በደንብ ቆመህ ማሰብ አለብክ። ብዙ ጊዜ የአረብ ሀገር ልጆች መጥተው የሚሰደዱት ለምን እንደሆነ ታውቃለህ ተስፍሽዬ? አንድ ሰው ጸጉር ቤት ከከፈተ ያን ጸጉር ቤት ነው መክፈት የሚፈልጉት። ምግብ ቤት ከከፈተ ምግብ ቤት ነው መክፈት የሚፈልጉት። እንደዛ አይደለም። ከኔ ጋር ምንድነው ስራው የሚሄደው? እንዴትስ ነው እዛ ስራ ውስጥ ገብቼ ትርፋማ መሆነው ውጤታማ መሆነው? ይሄን በሰው ባለመመራት ከኔ ጋር የሚሄደው ስራ እኔ ነኝ የማውቀው አይደለ? ስለዚህ ኢትዮጵያ ውስጥ ስትመጣ እንዳልከው አሁን በጣም ብዙ ነገሮች ተቀይረዋል ኢትዮጵያ ውስጥና ስትመጡ አሁን ለምሳሌ እኔ ጸጉር ቤት መስራት ካለብኝ ወይ መክፈት ካለብኝ እዛ ጸጉር ቤት ተቀጥሬ ለተወሰነ ጊዜ ዝቅ ስትል ነው ከፍ የምትለው። ብዙ ጊዜ ከዛ ምን መጣልሽ ምን እንደምናደርገው ጸጉር ቤት ከሆነ ጸጉር ቤት እንከፍታለን፣ ስራውን እንገባለን፣ ሳይገባን ከዛ ደግሞ ኪሳራ ይመጣል፣ ተመልሰን አረብ ሀገር እንሄዳለን። እንደዛ አይደለም መሆን ያለበት። ጸጉር ቤት ከሆነ የጸጉር ቤት ሙያው ተቀጥሬ ማየት አለብኝ። ከነዛ ትምህርት መውሰድ አለብኝ። ከዛ በኋላ ወደ ስራው ገባለሁ ውጤታማ ከሆንኩ። ምግብ ቤትም ከሆነ ምግብ ቤት ተቀጥሬ አይቸው ትርፋማ ናቸው ወይ እንዴት ነው ትርፋማ ሊሆኑ የቻሉት? ያንን ነገር ማጥናት አለባቸው። በስሜት የሆነ ሰው ስላደረገው ብቻ ማድረግ ይሄን ትተው ዝቅ ብለው አይተው በቃ ይሄ ከኔ ጋር ይሆናል ብለው ወስነው ከመጡ ግን ብዙ ነገር የሚሰሩ ስራዎች አሉ። ወዲያው አገራችሁ ስትመጡ ያሰባችሁትን እዛው አቅዳችሁ ነው ይሄን ስራ በሰራ ሱቅ በሰራ ጸጉር ቤት በከፍት ካላችሁ እነዛ ነገሮችን ቶሎ ለመስራት ማሰብ አለባችሁ። 3 ወር 4 ወር ከተቀመጡ ያቺ ገንዘብ የለች ቶሎ ነው የሚጠፋው። ስለዚህ ያው ቆም ብለን እናስብ መጀመሪያ ከመስራታችን በፊት። ምናልባት በፍቅር ጉዳይ አረብ ሀገር ያላችሁ እህቶች በጣም ቅርብ ናችሁ ለመሸወድም ብር ልኮ ደግሞ ለመበላትም ብዙ ያመናችኋቸው ወንዶች ሲከዱ ይታያል። እዚህ ደግሞ ኢትዮጵያ ውስጥ ቢዝነስ ያደረጉ ግሩፖች አሉ። ቢዝነስ አንቺ በስልክ ጠይቀውሽ ወይ ደግሞ በፍቅር ውስጥ አስምጠውሽ የሞከሩ ሰዎች ወይም ደግሞ ተበልተሽ ታውቃለሽ? እኔ ተበልቼ አላውቅም። ስሜ ሰርተ ብላ ነው ተስፍሽ ስሜን ሲያዩት ገና እኔ ጋር ይደውሉ። ሰው ሰርተ ብላ መባሉ ፕሮቴክት አድርጎሻል? አዎ አያስቡትም። ራሱ ሊታሰብም አይችልም። ሰርተ ብላ እያለ እንዴት እኔ ጋር መጥቶ ሲጀመር አይደለም እንደዚህ ወንድ ትት ብሎኝ ቤተሰብ እንኳን አልሸወድም። እኔ ለምን እዚህ ጋር ልጄ ዋጋ እየከፈልሽ ነው ተስፍሽዬ፣ የእናትነት ፍቅር አሳጥቻታለሁ። ገብቷል። እኔም ደግሞ የልጅ ፍቅር አጥቼ ነው የሄድኩት። ስለዚህ ማንም ትት ቢለኝ እኔ ገንዘብ አልበላም። ስለዚህ እኔ በእንደዚህ አይነት ነገር ስለማልሸወድ እንደውም ሴቶችን እምለው አትሸወዱ። ወንድ ልጅ ገንዘብ የሚጠይቀኝ ከሆነ ያ ፍቅር አይደለም። ፍቅር ምንም አይጠይቅም። ስለዚህ እኔ ባሌ እንኳን ገንዘብ ጠይቆኝ አያውቅም። በዚሁ አጋጣሚ አመሰግናለሁና አንቺስ ጠይቀሽው ታውቂያለሽ? እዛ ከሄድኩ በኋላ አይ ያው መተሳሰብ አለ። በነገራችን ላይ እንጠይቃለን እኮ የምንጠይቅበት መንገድ ይለያያል እንጂ ያው ገዛ መተጋገዙ ታውቂያለሽ። ገና በ2 ቀን ሳይሆንሽ እናቴ ታማ እንደዚህ ተቸግሬ ስልኩ ተሰብሮብኝ እንዲላኪልኝ የሚሉትን አይደለም። ምናልባት በመተዋወቅ ውስጥ ብዙ መልካም ነገር የምታደርጊለት ፍቅረኛ ባል ሊኖር ይችላል፣ ድካምሽን የሚረዳ ድካሙን የምትረጂ ምናምን። ግን አብዛኛውን የማጭበርበር ሂደቶች በጣም ፈጣን ናቸውና እነዛን ነው ተጠንቀቁ እያልሽ ያለሽው። ምናልባት
ባለቤትሽንስ አንቺ ብር ጠይቀው ታውቂያለሽ? ያው እስካሁን ድረስ አልቆጠብኩም። ለቤተሰብ ነው ሳድር እንትን ስለ የነበረው ግን ለቤተሰብም ሳደርግ ሙሉ ለሙሉ ለነሱ አይደለም ለራሴ ግማሽ % ነው እንትን የማደርገው ሁሉንም ለቤተሰብ አይደለም ለማለት ነው። ምክንያቱም ለቤተሰብ አንድ ያድርጋህ ነገ ደግሞ እኮ የሆነ ነገር በሆነ አጋጣሚ ተከንስዬ ወይ የሆነ ልመጣ እችላለሁ። ስለዚህ የዛን ሰዓት ምን ልሆን ነው? ስለዚህ ግማሽ ለቤተሰብም ለራሴም ሳደርግ ግማሽ ነው። አረብ ሀገር ላሉ እህትና ወንድሞች በጣም የሚሸወዱበት አንድ ትልቅ ነገር አለ። እህትና ወንድሞች 3-4 ይሆናሉ ወይም ቤተሰብ በዛ ሊል ይችላልና ሁሉም ካንቺ ጠባቂ ይሆናል። ምናልባት በየወሩ ቀኗ ስትደርስ የሚያስጨንቁ ቤተሰቦች ያሏቸው እህት ወንድሞች አሉ። ለነሱ ዋጋ ከፍለው ሴትነታቸውን፣ እድሜያቸውን፣ ጉልበታቸውን ጨርሰው ችግር ላይ ወድቀው ህይወታቸው እስኪያልፍ ድረስ ዋጋ እስከ ጥግ የሚከፍሉ እህቶች አሉና ለነሱ ምን ትመክሪያለሽ? ብዙ ጊዜ አረብ ሀገር ያሉ ልጆች ለሰው ነው የሚኖሩት፣ ለራሳቸው ኖረው አያውቁምና እስቲ ለራሳችሁ ኑሩ። በምንም ቦታ ላይ ራሳችሁን ስታስቀድሙ ነው ማንም ሰው የሚፈልጋችሁ። ተስፍሺ እዛ ሆነ ስትታመም እንኳን እዚህ አንተ ላይም ያው ብዙ ጊዜ ስላየን ነው ታማሚ ከሆንክ እንኳን ቤተሰብ አይፈልግም አሉ። አንዳንድ ቤተሰቦች ገንዘብ ከሌለ አይፈልጉም። እንደዚህ አይነትም ቤተሰብ እንደዚህ አይነትም ሰው ስላለ ቅድሚያ ለራሳችሁ ገንዘባችሁን አካውንታችሁ ላይ ክተቱ። ሲኖራችሁ ነው የምትወደዱ፣ ከሌለ የለህም ነው። የሚገርም መልእክት ነው። በዚህ አጋጣሚ አረብ ሀገር ያላችሁት ወንድሞች ቆጥባችሁ ሀብታም መሆን ከፈለጋችሁ አንድ መንገድ ልንገራችሁ። ያ መንገድ ምን መሰላችሁ? አሁን የምታገኙትን ደሞዝ ግማሹን ነው ማገኘው ብላችሁ ወስኑ። ዛሬ ግማሹን ነው ማገኘው ብላችሁ ለምሳሌ 1200 ድርሃም የምታገኙ ወይም ደግሞ ሪያል የምታገኙ ከሆነ ለሁለት አካፍሉት። ምናልባት ቤት ውስጥ እየኖራችሁ ስለሆነ የምትመገቡት ወር ደግሞ የምትከራዩበት ማታወጡት ወጪ ሊኖር ይችላል እና ምንድነው 600 ብሩን ደግሞ ዝግ በሆነ አካውንት ላይ ማስቀመጥ ልመዱ። በአመት አትሊስት ብትታመሙ እንኳን የሆነ ነገር አካውንታችሁ ላይ ይኖራል። ቀሪውን ደግሞ ለቤተሰብ መስጠት ባለባችሁ ልክ አብቃብታችሁ ኑሩ። ደሞዝ እንደያዥው ነው፣ ብር እንደተጠቃሚው ነው። ስለዚህ ደሞዛችሁን እጃችሁ ላይ እንደያዛችሁት አጠቃቀም ነው ውጤታማ የሚያደርጋችሁና ስቲችን ነገር ልምከራችሁ ብዬ ነው። 80% ከክፍለ ሀገር መጥቶ ነው ወደ አረብ ሀገር የሚሰደደው ወይም ደግሞ የሚጓዘው። አንዳንድ እህቶችን ስናይ ከገጠር ቦታ መጥተው ከተማ ሳያውቁ ቀጥታ ፕሌን ላይ ተሳፍረው እዛ የሚሄዱበት ሀገሮች ላይ ሲደርሱ ግራ የሚጋቡ ሰዎች አሉ። እኔ ብዙ ጊዜ አሁን እንደዚህ ፕሌን ሲያልፍ ምናምን ሳይ እንደው እግዚአብሔር ይላል በዚህ ፕሌን አንድ ቀን ሄደን በማግስቱ ግደለኝ ያልኩበት ቀን አለ እና ቀኑ ደርሶ ደግሞ ስታየው እነዛን ሰዎች የረገምኳቸውም ቀን አለ። ምን ሆኖ እንደዛ ሲያጃጅሉ ነው የነበረውና ማዳም ቤት ስትገቢስ የሚነኩ ማሽኖች፣ ግራ የገቡሽ አባባሎች ወይም ደግሞ በቋንቋ መሀል ባለ ልዩነት ያጋጠመሽ ነገር አለ? ብዙ ጊዜ አሁን የክፍለ ሀገር ልጅ ስትሆን ብዙ ነገሮች ልብስ ማሽን አሁን ነው ያው ትንሽ እንትን ያለው ልብስ ማሽን እንዴት እንደሚታጠብ እዛ ሁሉ ነገር በመብራት በኤሌክትሪክ ስለሆነ የሚሰራው ብረት ድስቶች አሉ እንደዚህ በታይም በሰዓት የሚሰሩ እነዛ በጣም ብዙ የሚያስቸግሩ ነገሮች እኔም አጋጥመውኛል። እሺ ናርዲ፣ በመጨረሻም እንግዲህ ማስተላለፍ የምትፈልጊው አለም ደግሞ ማመስገን የምትፈልጊው ነገር ካለ እድሉ ልስጥሽ። ማስተላለፍ የምፈልገው ለእህቶቼ ነው። ተማሩበት። አንድ ታሪክ ሲወራ ያ ነገር ሊያስተምራችሁ ይገባልና መርዳት ያለባችሁ ነገር እርዱ። ግን ለራሴ የሚለውን ነገር ግን ለራሳችሁ እስቲ እወቁበት። ይበቃችኋል። ብዙ አመት እንደሻማ ቀልጣችኋል፣ ለቤተሰብ ኖራችኋልና ኢትዮጵያ ውስጥ ለምትኖሩ ለቤተሰቦቻችን ለሁላችሁም እህት ወንድማችሁን ልጆቻችሁን ለላካችሁ ለእናንተ ማስተላለፈው መልእክት ምንድነው? ተረዷቸው። ለምን 6 አመት 7 አመት ወይም 10 አመት ቀላል አይደለም በሰው ሀገር ላይ መኖርና ለቤተሰብ እየኖሩ ነው። ብዙ ጊዜ እነዚህ ልጆች የራሳቸውን ህይወት መኖር ያቃታቸውና ገንዘብ ደግሞ እናንተ ጋር የሚያስቀምጡት ካለ በክብር በስርዓት ብታስቀምጡላቸው ነገ ተስፋ እንዳይቆርጡ። ገንዘብ አለን ብለን ኢትዮጵያ ውስጥ ስንመጣ አይ ወንድሜ ጋር ገንዘብ አለኝ፣ ባሌ ጋር ገንዘብ አለኝ፣ ያስቀመጥኩት ነገር ይጠብቀኛል ብዬ ስለምመጣ ያን ነገር ሲያጡት ተስፋ ይቆርጣሉ። አንዴ ደግሞ ተስፋ ሲቆርጡ ለመኖር እንኳን ይቸገራሉና ፕሊስ ተረዱን ነው የምለው። አረብ ሀገር ላሉ እህቶቻችሁ ወንድሞቻችሁ ገንዘባችሁን አታጥፉ። እናንተ መርዳት ባለባችሁ መጠን እርዱ፣ ግን ለራሳችሁ ኑሩ። ይበቃችኋል። ዋጋ መክፈል ለሰው ግን ገደብ አብጁለት ነው የምለው።
እናመሰግናለን። በጣም አሪፍ ጥሩ መልእክት ነው ያስተላለፍሽው። አዎ እንዳለችው እንግዲህ ሁላችሁም ያው ቤተሰብን የምትረዱ ብዙ እህትና ወንድሞች አላችሁ። ቀጥ አድርጋችሁ የታመሙባችሁ ቤተሰቦች፣ የተቸገሩ ቤተሰቦች፣ በጀግንነት ደግሞ ልጆቻችሁን የምታሳድጉ እህት ወንድሞች አላችሁና መርዳት መልካም ነው። ስትረዱ ግን ራሳችሁን እየጎዳችሁ እንደ ሻማ ቀልጣችሁ መሆን የለበትም ነው እያለችን ያለችው ናርዲ። በትክክልም እነዚህ ተደራራቢ ችግሮች በእናታቸው፣ በአባታቸው፣ በትዳር በተለያዩ ምክንያት ብራቸውን የለፉበት ላባቸውን የተከዱ ብዙ እህትና ወንድሞች እያጋጠሙን ስለሆነ ነው ይህንን መልእክት እያስተላለፍን ያለ ነው። እስኪ አሁን ደግሞ ስለ ጀጎል በጎ አድራጎት ድርጅት የተሰማሽን ነገር ንገሪን። እዛ ሆነሽ ያው ብዙ ሀሳብ ስትረጂን ስታግዥኝ የነበርሽ እህቴ ነሽ። ሀሳቡን ከማንሳትም አባላት እንዲሆኑ ከማንቃትም ብዙ ነገር ተጋግዘን እንደምንሰራ ይታወቃል። እዚህ ስትመጪ ጀጎልን እንዴት አገኘሽው? ወይም ደግሞ ማሻሻል ያለብን አሁን እዚህ ጋር የምር እንደ እህት ሆነሽ እንድትነግሪ ነው። ተስፍሽ ይሄ ነገር ደስ አላለኝም ብለሽ በህዝብ ፊትም እንድታወራኝ ስለምፈልግ ነው እና የተሰማሽን ስሜት ንገሪኝ። አዎ እውነት ለመናገር አልጠበቅኩም። እንደዚህ ገና ስገባ ቤቱ፣ መኝቶቹ፣ ሁሉ ነገሮቹ በጣም ጽድት ያሉ ናቸው። የእውነት እኔ እግዚአብሔር በሚያውቀው ከጠበቅኩት በላይ ነው። ጽዳታችሁ፣ አሰራራችሁ፣ ሁሉ ነገር በጣም ነው ደስ የሚለው። ግን ምንድነው እዚህ አረብ ሀገር ላለን እህቶች ነው ይሄ ድርጅት የቆመውና ሁላችንም ሰፖርት ልናደርግ ከጎንህ ልንቆም ይገባል። ካየሁት አንጻር ይሄ ድርጅት መቆም አለበት። ነገ የተሻለ ነገር ለኛ የሚጠቅመን ነገር ስለሆነ ነው። በተግባርም ነው ደግሞ ያየሁት እና ሁላችሁም እኔ እንደው የምምለው ምንድነው ተስፍሽን ከጎኑ ቆመን ይሄንን ድርጅት አረብ ሀገር ያለን እህቶቼ ሁላችንም ተያይዘን ለኛ ስለሚጠቅመን ማረፊያ ለሌላችሁ፣ የሚቀበላችሁ ሰው ለሌላችሁ እዛው ድረስ መጥተው በክብር ነው የሚቀበሏችሁና ሁላችሁም አረብ ሀገር ያላችሁ እህቶቼ እንደውም በዚሁ አጋጣሚ ከዚህ ድርጅት ጎን አብረን መቆም አለብን በሚያስፈልገው ነገር እና አንተም ደግሞ ይሄንን ነገር አስበህ ለኛ ለአረብ ሀገር ልጆች ይሄን የመሰለ መስተንግዶ የልባችንን እንድንናገር የሐሳባችንን እንድናወራ ይህን እድሉን ስላመቻቸልን በጣም ነው የምናመሰግነው። እኔ በበኩሌ ከጎንህ ነኝ በምችለው አቅም። ምክንያቱም ስራችሁ ግልጥ ያለ መልካም ስራ ለአረብ ሀገር የቆመ ስለሆነ ይሄን ነው ልል የምችለው። የዛሬው ቆይታችን ይህንን ይመስል ነበር። ይህንን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ተስፋዬ ክንፈ ነኝ። ጀጎል በጎ አድራጎት ድርጅትን እየደገፋችሁ እንዲሁም የዩቲዩብ ቻናሎቻችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እንጠይቃለን። ሳምንት በተመሳሳይ ፕሮግራም እስክንገናኝ ቸርን ሰንብት።